ሳሎን ውስጥ ስትወስዳትም በአምላክ ቁጭ ብሎ ስለነበረ ምን ፈልገሽ ነው ለምንድነው ሳሎን የመጣሽው ሲላትም ነበር። እና ህብስት ያለ የሌለ ብሶቷን እንግዲህ ዛሬ ለበአምላክ ስትናገር ነበር። እኔ በጣም ነው የሰለቸኝ አንድ ክፍል ውስጥ ተዘግቶ መቀመጥ። አንተም ደግሞ ልክ እንደነሱ ልትሆን ነው መሰለኝ። እንደ ድሮ አይደለህም፣ ሰላም አትለኝም፣ አታየኝም። እዚህ ተቀምጠህ ራሱ እኔ የት እንዳለው ራሱ ቸክ አታደርገኝም። ስለዚህ አሁንስ ምርር ብሎኛል ትለዋለች ማለት ነው። እሱም እንግዲህ አትቅበጭብኝ፣ አርፈሽ ብትቀመጭ ነው የሚሻልሽ። እኔ ሲጀመር እንደነሱ መቼም አልሆንም፣ እንደዛም ይሆናል ብለሽ አታስቢ። ስለዚህ አርፈሽ ተቀመጭ ይላታል ማለት ነው። እና ብዙ ነገር ልታወራ ስትሞክር ወደ ክላሷ ይዟት ይገባና ምን እያሰብሽ ነው? እንዴት እንደዚህ ታደርጊያለሽ? ቢያንስ ስታወሪ እነሱ መስማት የለባቸውም፣ ምክንያቱም ሌላ ነገር ያስባሉ ይልና አልጋዋ ላይ ቁጭ ብሎ እንግዲህ ለምን አንቺ ጋር ቶሎ ቶሎ እንደማልመጣ በቃ ቶሎ ቶሎ የምመጣ ከሆነ በሆነ ነገር ይጠረጥሩኛል እና ለዛ ብዬ ነው ይልና ቀስ ብሎ ብቻ ለማስረዳት ይሞክራል። እና ግን ከጎኗ ሆኖ በደንብ እየተጫወቱ በነበረበት ሰዓት ሳታንኳኳ ሄርሜላ ጓደኛዋ ትገባባቸዋለች ማለት ነው። ሄርሜላም እንግዲህ አዳር ላይ ከአቶ አለም ጋር ንግግር ስላላቸው ለዛ ነው እንግዲህ በጊዜ ወደ እነ ህብስት ቤት የመጣችው። እናም ሳታንኳኳ ስለገባችባት ትንሽ ህብስት ቅር ብሏት ነበር እና ይቅርታ ሳላንኳኳ በመግባት የትልና ትገባለች። በአምላክም እንግዲህ ሄርሜላ ወደ ክፍሏ ስገባት ትቷቸው ይወጣል ማለት ነው። ህብስትም እንግዲህ ትንሽ ብትቆይ አሪፍ ነበረ ወይ ደግሞ ስገቢ ለምንድነው ክላስ ማታንኳኩ ውስጥ ስትላትም ነበር እና እሷም እንግዲህ ሙድ እየያዘች ለሌላ ጊዜው አስተካክላለሁ ግን ደግሞ ሊስምሽ ነበራ እያለችም እንግዲህ በህብስት ላይ ሙድ እየያዘች ነበር። አብነትም እንግዲህ እስኪ ደውልላት ብሎ ሲደውልላትም ነበረ ሄርሜላ ከማን ነው። ሄርሜላም እንግዲህ አንስታ ተዋራ። እናም እንግዲህ እንደ ሁሌውም እየቀለደባት ነው የምልሽ ስልክሽ የተበላሸ ተስተካከለልሽ እያለም እንግዲህ ሲያዝጋት ነበር። እሷም እንግዲህ ተበላሽቷል እንዴ ስልኬ ስትልም አይ እኔ ጋር ወደ መደወያው አረንጓዴውን ስትነኪ ያለው ነገር ተበላሽቶ ከሆነ ብዬ ነው እያለ ሲያስቃትም ነበር። ሄርሜላም እንግዲህ አንተ እኮ በጣም ቀልደኛ ነህ፣ ደህና አድርገህ ትቀልድ የለ እንዴ እያለችም እንግዲህ ትንሽ ነገር ያወራሩና እና የት ሆነሽ ነው ሲላትም ህብስት ጋር ሆኜ እኮ ነው ለዛ ነው አልተመቸኝም ይላታል። ትለዋለች እና እናትሽ እንዴት ነው ተሻላት ሲላትም አዎ አሁን ደህና ነች ተሽሏታል ትለዋለች። እና ታፈስም ሳሎን ላይ ቁጭ ብላ እንግዲህ ብቻዋን በሀሳብ ጭልጥ ብላ ነበረ እና የሚፈጠረው ነገር ቤት ውስጥ እየተፈጠረ ያለው ነገር ግራ አጋብቷት ነበረ እና አቶ አለም እየተጣሩ በሚመጡበት ሰዓት ወደ ሳሎን እንግዲህ እሷ ሰምታ ግን ከራሷ ጋር ስላልነበረች እንግዲህ አቤት ማለት አልቻለችም እና ደንግጣም እንግዲህ አቤት ለማለት ስትሞክር ጭራሽ ካንቺ ብሶ ትቆጭኛለሽ እንዴ ልጆቹ የት ነው ያሉት ይላታል ማለት ነው። ታፈስም እንግዲህ የማን ልጆች ስትል ስንት ልጆች አሉ ህብስትና ጓደኛዋን የጠየኩሽ ሲላትም አሉ ክላሳቸው ናቸው ትለዋለች ማለት ነው። አቶ አለምም እንግዲህ አስጠንቅቋት እኔን እራት ብላ ምናምን ብለሽ እኔ ክፍል እንዳትመጪ ይላታል ማለት ነው። እሷም እንግዲህ እሺ ትላለች እና አቶ አለም ወደ ክፍሉ ይገባል። በዛን ሰዓት ታፈሱ ምን አይነት ወራዳ ሰውዬ ናቸው እያለች እንግዲህ አቶ አለም ስትሳደብ ነበረ። እና እነ ሄርሜላ ክፍል እነ ህብስት ክፍል ገብታ እራት መብላት ከፈለጉ ወይ ወደ ሳሎን መምጣት ከፈለጉ እንዲመጡ ብላ ሄዳ ትናገራለች ማለት ነው። ሄዳም እንግዲህ ኑ እንጂ ወደ ሳሎን ስትላቸው አንመጣም ይሏታል ማለት ነው። ሄርሜላም እንግዲህ እኔ የምልሽ ታፈስ እሷ ባይሆን ለእሷ ይዘሽላት ነው የራስ ስትላትም ታፈስም እንግዲህ ውቴ ማዘዝሽ ነው እንዲህ ባንቺ ቤት ስትላትም ምን ችግር አለ ቀኑ ሙሉ ስትታዘዥ አይደል እንደ የምትዩ እያለችም ሄርሜላ እንግዲህ ለህብስት ልክ አዛኝ መስላ በቃ አንቺ ምግብ አምጪላት እዚህ ለእሷ እኔ እንኳን ችግር የለውም በልቻለሁ ትላለች። ታፈስም እንግዲህ እሺ ትልና ምግቡን ይዛላት ትመጣለች ማለት ነው። ለህብስት ይዛላት ስትመጣ ህብስት እኔ በቃኝ እያለቻቸው ነበረ ታፈስ ይዛላት የመጣችው ብቻ ግን ምግብ መብላት አልፈለገችም እና ልክ አስገድዳ ያበላቻት ይመስል በቃ ብይ ብላ ሄርሜላም እንግዲህ ምግቡን ማብላት ትጀምራለች ማለት ነው። ህብስትም እንግዲህ ትንሽ ትበላና እራታቸውን እንግዲህ እስክትተኛላት ትጠብቅና ልክ ህብስት እንቅልፍ ሲወስዳት ማለት ነው። ሄርሜላ እንግዲህ ከአቶ አለም ጋር ቀጠሮ ስለነበራት ወደ አቶ አለም ክፍል ትገባለች ማለት ነው። እሱንም ደግሞ በአምላክ እንግዲህ እየጠበቃቸው ስለነበረ
ይሰማዋል ወደ አቶ አለም ክፍል ስገባ ምን ስትልና ይህንን እድልማ መቼም እንዲያመልጠኝ አልፈልግም፣ ስለዚህ መጠቀም አለብኝ ሲልም ነበር በአምላክ። እና እንግዲህ በተባባሉበት ሰዓት እንግዲህ ወደ አቶ አለም ክፍል ስገባ በአምላክ ምንም መታገስ ስላቃተው እንግዲህ ትንሽ ቆሞም ለማዳመጥ ሞከረ። የሚያወሩት ወሬ ካለ ምናልባት ብሎ ከመግባቱ በፊት ማለት ነው። ግን ደግሞ አልቻለም። ብቻ ግን ይገባባቸዋል ማለት ነው። እናም ሲገባባቸው በጣም ደንግጦ ነበረ። እንዴት ሰው ክፍል ሳታንኳኳ ትገባለህ? እያለም አቶ አለም እንግዲህ ጥፋቱን የእሱ ለማድረግ ያሳብባል። ሄርሜላን በጣም ደንግጣ ነበረ እና ለማንኛውም ግን ዘሎ በመግባቱ በጣም ይናደድበት እና ምን አገባህ እኔን ልትቆጣጠር ትሞክራለህ እንዴ? ከዚህ ክፍል ውጣ ትላለች ማለት ነው። እሷም ደግሞ እኔ ነኝ የኔ ጥፋት ነው፣ ስለዚህ እኔ ልውጣ ስትል አንቺ የፈለግሽውን ተናግረሽ መውጣት ትችላለሽ፣ እሱ ግን አሁን ይውጣልኝ ይልና በአምላክን ያስወጣዋል ማለት ነው። በአምላክም እንግዲህ ህብስት ክፍል ሲሄድ ህብስትን ብቻዋን ተኝታ ያገኛታል ማለት ነው። እሷም እንግዲህ እንቅልፍ ይወስዷት ይሁን አይሁን ብቻ አይኖቿ ተከድነው ስለነበረ በአምላክ የሚሄድና ሴትዮ ሴትዮ እያለ እንግዲህ በተደጋጋሚ ይጠራታል። በኋላ ላይ እንግዲህ ትነቃለች እና ምንድን ነው በአምላክ ተነሽ እንጂ ሲላትም እንዴ ነካ እንዴ እያለችው ነበር። እሱም እንግዲህ ምን አለ ቆይ አንድ ቀን እንኳን ብትነቂን በደንቡ በቃ ይሆን ተናዶ ምናምን ይናገራታል ማለት ነው። እሷም እንግዲህ እንዴ ነካ እንዴ ምን ተፈጥሮ ነው ዳበስ ስትልም እንግዲህ ሄርሜላ አልነበረችም እና የት ሄዳ ነው ሄርሜላ የት ሄዳ ነው በዚህ ሰዓት በዚህ ሌሊት ስትለውም በአምላክም እንግዲህ እሷ የምትባል ጓደኛ የለችም፣ ከዚህ በኋላ ጓደኛ አያስፈልግሽም ሲጀመር እዚህ ቤት ውስጥ ይላታል ማለት ነው። እሷ ምን ተፈጥሮ ነው ለምንድን እንደዚህ ያልከኝ ስትለውም እንግዲህ የምልሽን ብሰሚ ይሻልሻል፣ ምን አለ አንድ ቀን እንኳን ነቃ ብትይ፣ በቃ ሌላው ይቅር ግን ራስሽን ለመጠበቅ እንኳን ሞክር እያለ በአምላክ በጣም ተናዶባታልና ህብስትም እንግዲህ ያው የሆነ ነገር ሳያይ እንደዚህ አይልም ብላ ስላሰበች እሺ በቃ ችግር የለውም ትልና ያን ነገር ትይዛለች ማለት ነው። እናም ሊያናግረው እንግዲህ በአምላክ ወደ አቶ አለም ክፍል ሄዷል ማለት ነው። እዛም ሲሄድ እኔ ምልክ ለምንድን ነው እንደዚህ አይነት ስራ የምትሰራው? እንዴት ሰው ክፍል ዘው ብሎ ይገባል? ማንኳኳት ነበረብህ እኮ እያለም ጥያቄዎች ያቀርብለታል ማለት ነው። በአምላክም እንግዲህ አሁን የመጣንበትን ወሬ ብናወራ ይሻላል፣ ለምን ነበር የፈለገኝ እያለ እንግዲህ በኩራት ሚስት ጠይቀው ነበር። እየተጫጫሁ በነበረበት ሰዓት ሚስትየዋ ሰምታ ይፍቱ ማለት ነው ምን አጋጥሟችሁ ነው? ድምጻችሁ እኮ በጣም ነው የሚሰማው እና ምን ሆናችሁ ነው? ምን ተፈጥሮ ነው ብዬ ነው የመጣሁት እና ጠይቃችኋለች። አቶ አለም እንግዲህ አስተካክለዋለሁ ያው ወንድምሽ እኮ ነው ምናምን እና ጥፋቱን ወደሱ ለማሳበብ ይሞክራል እና በዚህ መሀልም በአምላክ በጣም ነው የምታስጠሉት ብሎ ጥሏቸው ይወጣል ማለት ነው። ይፍቱም እንግዲህ ምን ተፈጥሮ ነው አለም ለአንድ ቀን ቤቱን ትየላችሁ በወጣ በቃ ምስቅልቅሉን አወጣችሁት እኮ እና ምን ተፈጥሮ ነው ንገረኝ እስኪ የተፈጠረውን ነገር ስትለው አቶ አለምም እንግዲህ ታዩ በቃ እኔ ጨርሰዋለሁ እኔ አስተካክለዋለሁ ብሎ ነገሩን ለማደባበስ ይሞክራል ማለት ነው። እሽትልና ይፍቱም እንግዲህ ወደ ሳሎን ትሄዳለች። ሳሎን ሄዳ ተቀምጣ በአጭር ቀሚስ እንግዲህ ሄርሜላ ሳሎን ላይ ውሃ ልጠጣ ወይንም ውሃ ጠማኝ ብላ በማሳበብ ወደ ሳሎን ስትሄድ ታያታለች ማለት ነው። እና በዚህ ሰዓት ምን ትሰሪያለሽ በዚህ በጠዋት? እዚህ ቤት ውስጥ እኮ ወንዶች አሉ፣ ስለዚህ ምን አይነት አለባበስ ነው የምትለብሺው? ቁንጥልጥል እያለች እየተሳደበች እኔ እኮ ውሃ ጠምቶኝ ውሃ ልጠጣ ነው የመጣሁት እዚህ ጋር ትልና ትመልስላታለች። ሄርሜላም እንግዲህ ይቅርታ በመጠየቅ ተመልሳ ወደ ህብስት ክፍል ትገባለች። ህብስት ጋርም ስትሄድ ህብስትም እንግዲህ ከዚህ በኋላ እዚህ ቤት መምጣት እንደሌለባት ትነግራታለች ማለት ነው። እና ለምንድን ነው ስትላትም አይ በቃ እዚህ የመጣች ማደርሽ ለእኔ ምንም መስሎ ስላልታየኝ ለምን አለፋሻለሁ፣ ስለዚህ እዛው እናትሽ ጋር ተኝ ትላታለች ማለት ነው። ሄርሜላ ይህን ስሰማ ግን ውይ ህብስት ቸኮልሽ እንደዚህ ለማድረግ እያለች በልቧ የሆነ ተንኮል እያሰበች ይመስል ነበረ። ተንኮሉም ሌላኛው ሴራ ደግሞ እንግዲህ በአምላክን ያው አርግሻለሁ ብላ መናገር ነበረ እና ለአስቸኳይ ነገር ነው ፈልግ ትለውና በአምላክን መንገድ ላይ ታገኘዋለች ማለት ነው። በአምላክ ምን ተፈጥሮ ነው ለምንድን የፈለግሽኝ ሲላትም ያው እንዳረገዘች ትነግረዋለች ማለት ነው። በአምላክም ይህ ነገር ሊሆን አይችልም እንዴት ነው የምታስቢው እያለ እንግዲህ በጣም እየጮህባት ነበር። እሷም እንግዲህ እኔ ምን ላድርግ በቃ አረገዝኩ እያለችው ነበር። ደስ የሚለው ግን ከዛ በፊት አብነት ቤት ሄዶ በአምላክ ማለት ነው ሄርሜላ የምትባልን ሴትዮ አሁንም ታፈቅራታለህ ወይ
ከሆነ አቁም ከእሷ ጋር ያለህን ነገር ይለዋል ማለት ነው። አብነትም እንግዲህ ለምንድነው እንደዚህ የምትለኝ ቢያንስ ደግሞ ምክንያቱም ንገረኝ ሲለው አይ እኔ አልነግርህም ማብራሪያ እንዳትጠብቅ ከእኔ ግን ደግሞ አቁም እሷ በቃ አትሆንም አይነት ነገር እያለው ነበረ። አብነትም እንግዲህ በአምላክ የሆነ ነገር ሳያይ እንደዚህ አይለኝም ብሎ በማሰብ እሺ በቃ ያንተን ትዕዛዝ እቀበላለሁ ብሎ ሄርሜላን እንግዲህ በአንዴ እንዴት ነው ከልቡ ያወጣታል ወይንስ የሚለውን በቀጣይ የምናይ ይሆናል። ሄርሜላ እንግዲህ ያው አርግዣለሁ ብላለ በአምላክ ነግረዋለች። በአምላክ ቀጣይ ላይ ምን ሊያደርግ ይችላል የሚለውን በቀጣይ ክፍል የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብስቲ ይበልልኝ። ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱኝ። የምታበረታቱኝ ቤተሰቦቼ ከልብ አድርጌ ነው የማመሰግነው። ቀጣይ እስክንገናኝ መልካም ጊዜ